በኩሽና ውስጥ የሚገኙ አንዳንድ ምግቦች ልቦን ከጥቃት እንደሚጠብቁ ያውቃሉ? የተወሰኑ ምግቦች በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የደም ዝውውርን ያሻሽላሉ። ብዙ ሰዎች የልብ ጤና የሚጠበቀው በመድኃኒት ብቻ ይመስላቸዋል። ነገር ግን የዕለት ተዕለት የምግብ ምርጫችን ወሳኝ ሚና ይጫወታል። ዛሬ በፋርማኮን ጤና የደም ስሮችን በማጽዳት የልብ ድካም ስጋትን የሚቀንሱ በቀላሉ የምናገኛቸውን ምግቦች እንቃኛለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም እነዚህ ምግቦች በሁሉም የኢትዮጵያ ኩሽና ውስጥ የሚገኙና በጣም የተለመዱ ናቸው። የደም ስር ጤና መጠበቅ ለምን አስፈላጊ ሆነ? የደም ስሮች ለሁሉም የሰውነታችን ክፍሎች ኦክስጅንና አልሚ ምግቦችን ያከፋፍላሉ። ነገር ግን በጊዜ ሂደት ስብና ኮሌስትሮል በደም ስሮች ውስጥ ሊከማቹ ይችላሉ። ይህ ሁኔታ አተሮስክለሮሲስ ወይም የደም ስር መጥበብ ተብሎ ይጠራል። የደም ስሮች ሲጠቡ ደም ወደ ልብ በቀላሉ መፍሰስ አይችልም። ወደ ልብ የሚሄደው ደም ሲታገድ ደግሞ የልብ ድካም ሊከሰት ይችላል። መልካሙ ዜና ግን በጤናማ አመጋገብ የደም ስሮችን ጤና መጠበቅ መቻላችን ነው። ነጭ ሽንኩርት ለደም ስር ተፈጥሯዊ ጥበቃ። ነጭ ሽንኩርት በሀገራችን ለዘመናት ለምግብነትና ለተፈጥሮ መድኃኒትነት ሲያገለግል ቆይቷል። ነጭ ሽንኩርት መጥፎ ኮሌስትሮልን በመቀነስ የደም ግፊትን በማስተካከል እና የደም ዝውውርን በማሻሻል የደም ስሮች ስራቸውን በአግባቡ እንዲሰሩ ይረዳል። ጥቂት ነጭ ሽንኩርትን በየቀኑ በምግቦ ውስጥ መጨመር ለልቦ ትልቅ ጥበቃ ነው። ተልባና ኑግ የልብ ወዳጁ ኦሜጋ 3። በሀገራችን በብዛት የሚገኙት ተልባና ኑግ ኦሜጋ 3 የተባለ ጠቃሚ ስብ ይዘዋል። ኦሜጋ 3 ጎጂ ስብን ይቀንሳል። በደም ስሮች ላይ የሚከሰትን ቁስለት ይከላከላል። እንዲሁም የደም ስሮችን በማፍታታት የደም ዝውውርን ያቀላጥፋል። ተልባን በጥብጦ መጠጣት ወይም በጁስ መልክ መውሰድ ለልብ ጤና እጅግ ተመራጭ ነው። አረንጓዴ ቅጠላ ቅጠሎች ቆስጣና ጎመን። እንደ ቆስጣና ጎመን ያሉ አትክልቶች ናይትሬት የተባለ ንጥረ ነገር ይዘዋል። ናይትሬት በሰውነታችን ውስጥ የደም ስሮችን የሚያሰፋ ንጥረ ነገር እንዲመረት ያግዛል። ይህም የደም ግፊትን ለመቀነስና የደም ዝውውርን ለማሻሻል ይረዳል። ለውዝ፣ ገብስና አጃ። ለውዝ ጤናማ ስብና ፋይበር በመያዝ መጥፎ ኮሌስትሮልን ለመቀነስ ይረዳል። እንደ ገብስና አጃ ያሉ ጥራጥሬዎች ደግሞ ሶሉብል ፋይበር ስላላቸው ኮሌስትሮል ከሰውነታችን ተጠርጎ እንዲወጣ ያደርጋሉ። የገብስ አጥሚት ለልብ ጤና እጅግ ጠቃሚ ነው። ፍራፍሬዎች ፓፓያና አሽካዶ። በሀገራችን በቀላሉ የሚገኙት ፓፓያና አቮካዶ የደም ስር ስራን የሚያሻሽሉ ንጥረ ነገሮችን ይዘዋል። በተለይ አቮካዶ የደም ግፊትን ለመቀነስ የሚረዳ ፖታሺየም በውስጡ ብዙ ይዟል። ጤናማ ልማዶችና ማሳሰቢያ። ከምግብ በተጨማሪ መደበኛ እንቅስቃሴ ማድረግ፣ ከሲጋራ መራቅ እና ክብደትን መጠበቅ ወሳኝ ናቸው። ጤናማ ምግቦች ለልብ ጤና ቢረዱም ሕክምናን አይተኩም። የልብ ህመም ወይም የደም ግፊት ያለባቸው ሰዎች ሁልጊዜ የሐኪማቸውን ምክር መከተል አለባቸው። ልባችን በእያንዳንዱ የህይወት ቅጽበት ያለማቋረጥ ይሰራል። ስለዚህ እሱን መንከባከብ የዘወትር ተግባራችን ሊሆን ይገባል። ዛሬ የምናደርጋቸው ትናንሽ ጤናማ ምርጫዎች ነገ ልባችንን ይታደጋሉ። ለተጨማሪ ጠቃሚ የጤና መረጃዎች ከፋርማኮን ጤና ጋር ይቆዩ። ጤና ይስጥልን። ልቦን ይጠብቁ።